ሰላም ሰላም። ይህ ስልክ ሬድሚ 9 ኤ ነው። እንደምታዩት ፓክድ የሆነ ነው። አዲስ ነው የወጣው። ማርች 2025 የወጣ ስልክ ነው። እንደምታዩት ስልኳ በጣም ጸዴ ስልክ ነች። ባለ 2 ካሜራ ማለት ነው። እስኪ እንክፈታትና እናያት ስልኳን። ስልኳ እቺን ትመስላለች። በጣም አሪፍ ስልክ ናት። አንድሮይድ 15 ናት። ልክ ስትከፍት እንደዚህ ነው የምትሆነው እና እስኪ እንክፈታና እስከ መጨረሻ ያለውን ነገር እናያት። ከዛ ይሄንኛውን ስቴፑን ተከትሎ ስኪፕ ማለት ነው። ምንም ይሄን ያለ ፕሮሰስ የለውም። ስለዚህ ስልክ አንዳንድ ነገር ለማለት ይቺ ስልክ የተለየች ስልክ ነች። ማለትም አንድሮይድ 15 ነው። ሲፒዩ ታይፑ ኤስሲፒቲ ነው። ለየት የሚያደርገው ነገር ምንድነው? ባትሪ ቶሎ ይሞላል፣ ደግሞ በጣም ያቆያል። ቢያንስ 3 ቀን 4 ቀን የሚያቆይ ነው። ዋጋውም ያን ያህል ብዙ የሚባል አይደለም። እስከ 13000 14000 ብር ይገኛል እና ማንኛቸውም ሰው መግዛት የሚችል በጣም አሪፍ ስልክ ነው። ሪኮመንድ አደርጋቸዋለሁ ማለት ነው። ስልኳ እንደምታዩት ከፍታለች እና በጣም አሪፍ ስልክ ነው። እንደምታዩት ጸዴ ስልክ ነው። ሁሉም ሰው ሊይዘው የሚገባ ስልክ ማለት ነው እና እንዲህ ትመስላለች ስልኳ። ብቻ በጣም አሪፍ ስልክ ነች። ኦኬ እስኪ ያለውን ፊቸር እንመልከተው። እንደምታዩት አሁን እዚህ ጋር ስንገባ አባውት ፎን ሬድሚ ኤ5 ናት። እንደምታዩት ኤ5 ነው። እሺ አንድሮይድ 15 ነው እና ስልኳችን ትመስላለች ማለት ነው። በጣም ገራሚ ስልክ